ሰላም ለእናንተ ይሁን። ስለ ቶንሲል በሽታና የኩላሊት ችግር ጥቂት ነገር በተለይ የቶንሲል በሽታን ለማከም የምንጠቀምባቸው መድኃኒቶች ውስጥ አንዱ የቤንዛንቲን ፔኒሲሊን የሚባለው መድኃኒት ነው። ይሄ አንቲባዮቲክስ ለረጅም ጊዜ ከሰው ልጆች ጋር የቆየ ነው። ምናልባትም የመጀመሪያው አንቲባዮቲክስ ተብሎ የሚጠራ ቤንዛንቲን ፔኒሲሊን ነው። እንግዲህ ይሄ መድኃኒት የሚሰጠው አንዳንድ አይነት ባክቴሪያዎችን ለማከም በተለይ የቶንሲል ኢንፌክሽን የሚያስከትል ባክቴሪያ ስትሬፕቶኮከስ ፋሪንጃይቲስ ግሩፕ ኤ የሚባለውን ለማከም ይረዳል ማለት ነው። እንግዲህ የኩላሊት ኢንፌክሽን በዚህ ባክቴሪያ አማካኝነት ሲከሰት ሰውነታችን የሚያመነጭ የኢሚዩን ሲስተም አለ። ይህ ኢሚዩን ሲስተም አንዳንድ ጊዜ ከቁጥጥር ውጪ ይሆንና ተመልሶ ያው ሰውነታችን አንዳንድ ክፍሉ ከባክቴሪያው አካል ጋር የሚመሳሰል ከሆነ በተወሰነ ሰው ላይ ሁሉም ሰው ላይ አይደለም የኩላሊትና እንዲሁም ደግሞ የልብ ችግር ሊያስከትል ይችላል። ከዚህም የተነሳ የቶንሲል ኢንፌክሽን ያለበት ሰው በአግባቡ መታከም አለበት። እንግዲህ አንዳንድ ጊዜ ከታከሙም በኋላ ለረጅም ጊዜ የሚሆን የልብ ቁስለት ሊያስከትል ስለሚችል ያው ሌላም ኢንፌክሽን በተደጋጋሚ እንዳይከሰት እንዳይባባስ ለማለት በቋሚነትም እስከተወሰነ እድሜ ክልል ድረስ ሊሰጥ ይችላል ማለት ነው። እንግዲህ ኩላሊት ላይ የሚያስከትለው ችግር በብዛት የመነጨው የኢሚዩን ሲስተሙ በተወሰነ ደረጃ ሰውነት ውስጥ በመጠራቀም እና ኩላሊት አካባቢ በመጠራቀም የኩላሊት ችግር ሊያስከትል ይችላል። ይህም በተደጋጋሚ የሚከሰት ከሆነ ከጊዜ በኋላ የቆየ የኩላሊት ችግር በማስከተል ኩላሊቱን ከጥቅም ውጪ ሊያደርግ ይችላል። ከዚህም የተነሳ ካሉት መድኃኒቶቹ የተሻለና ይሄንን ባክቴሪያ ሊገድል የሚችል ተብሎ የታመነበት እንግዲህ እስካሁን ባለው ሁኔታ ሌሎች መድኃኒቶችም አሉ፣ ግን ቤንዛንቲን ፔኒሲሊን ተመራጭ ነበረ ነው። እንግዲህ ማንኛውም መድኃኒት ተጓዳኝ ችግር እንዳለው ቤንዛንቲን ፔኒሲሊንም የራሱ ተጓዳኝ ችግር አለው። ከተጓዳኝ ችግሮቹ መካከል አንዱ ያው ሪአክሽን መፍጠር ነው፣ አለርጂ ነው። ይሄ አለርጂ ሲከሰት በተለይ የከፋ ሲሆን ደም ግፊት ሊወርድ ይችላል፣ መተንፈሻ አካልን በእብጠት ሊዘጋ ይችላል። ይሄ ነው የከፋ የሚያስብለውና ግን በጥንቃቄ ይሄ መድኃኒት ይሄንን ተጓዳኝ ችግር ወይም ሳይድ ኢፌክት እንዳያስከትል ተደርጎ ይሰጣል። ብዙ ጊዜ በቅድመ ጥንቃቄና እንደ ማንኛውም መድኃኒት ተጓዳኝ ችግር አለው፣ ግን በጥንቃቄ ይሰጣል። ነገር ግን ህብረተሰብ ውስጥ ያለው የዚህ መድኃኒት ግንዛቤ ብዛም ላይሆን ስለሚችል አንዳንድ ጊዜ በጣም ተመራጭ መድኃኒት ከሱ ውጪ ጠቃሚ መድኃኒት እንደሌላ፣ ሌላ ጊዜ ደግሞ ይሄ መድኃኒት ገዳይ እንደሆነ እና በምንም ተአምር ይሄ መድኃኒት እንዳይሰጥ ተደርጎ መታየት የለበትም ማለት ነው። እንግዲህ ይህን መድኃኒት የሚያዘው ሐኪም አይቶ ጥቅሙን ጉዳቱን አመዛዝኖ ለታካሚው እንዳስፈላጊነቱ ሊሰጥ ይችላል። አንድ ጊዜም ሊሆን ይችላል፣ በየወሩም ሊሆን ይችላል፣ በየቀኑም ሊሆን ይችላል። እንዳስፈላጊነቱ ሊሰጥ ይችላል ማለት ነው። እንዲህ በማድረግ እንግዲህ ያው ይህንን በሽታ ማከምም መከላከልም ይቻላል። አመሰግናለሁ።